እንተዋወቃለን። እሺ እዩ እንተዋወቃለን። ማውራት ካለብንም እናወራለን። ማውራት ካለብንም ወተን እናወራለን። ምናልባት አንዳንድ ሰው ዝም የሚል አላቅ ብሎ ምናምን አይደለም። ምንም ነገር የሆነ እንትን ማለት ፈልጎ ላይመስል ይችላል። ስለዚህ የሆነ ሰውን ስሜታዊ አታድርጉ። ማናችሁም ገና ብዙ ሰው ምን መጣባችሁ አላችሁ። በቃ ስርዓት ያዙ። አይ የምትይ ከሆነ ደግሞ አዲስ አበባ ምን ቅርብ ነው፣ ገብቶሻል? ቅርብ ነው። አዲስ አበባ ስለመጣሽ ርቀሽ ሄደሽ የሰውን ምንም እነሱ ከጎናቸው ሰው የለም ምናምን ብለሽ ከሆነ ተሳስተሻል። ገብቶሻል እንዴ? ይቅርታ ስለተናደድኩ ነው። በጣም ይቅርታ ስለተናደድኩ ነው። በቃ ለቀልድም ይሁንም ለምንም ይሁንም የማይደረግ ስራ ስለሆነ የማይደረግ ነገር ስለሆነ በቃ አቁመሽ የሆነ ወደ ራስሽ ተመለሽ። ለመቀጠል እያሰብሽ ከሆነ ተሳስተሻል። እኛ ብዙ ነገር ማውራት አቅቶን አይደለም፣ ብዙ ነገር መናገር አልፈልግ ብለን አይደለም። እሺ ብዙ ነገር አለመናገር ፈልገን እንዳይመስልሽ። በቃ አስፈላጊም ከሆነ እኛ አዲስ አበባ ቅርብ ነው እኮ ምንም የሁለት ሰዓት የሶስት ሰዓት መንገድ መተን ነገሩን ማወዘጋገብ አቅቶን እንዳይመስልሽ። ስለዚህ ምንድነው ብሩክ አቅራቢያ ያሉ ሰዎችም ቢሆን አንተ የሆነ በቃ ጎበዝ ነህ፣ ጠንካራ ነህ አይደለ? ነገሩን መዝጋት ትችላለህ። እኛ እንድንገባበት ወይ እኛ እንድንጨነቅ አታድርገን አንተም ቢሆን። ስለዚህ ቤተሰብ ያው ትንሽ ስሜታዊ ስላደረገች ነው። በጣም ተናድጄ ነው ባይዘው ዛሬ የመጣሁት ተናድጄ ነው። አለቀ። በጣም ስሜታዊ ሆኜ ነው። ግን እንደ ሰውኛ ደግሞ እሷ አልተሻለችም ብዬ እኔ እዚህ ጋር መጥቼ መሳደብ መናገር ወይ ስለሷ ሂስትሪ ማውራት አቅቶኝ አይደለም። እና አንቺም ቢሆን ተረጋግተሽ ነገሩን ለማሰብ ነው ሞክር ያለብሽ። እነሱ አሁን ያሉበት ምንድነው ላይፍ ሌላ ሌቭል ነው። እና በተሻለሽ አቅም ለራስሽም ቤተሰብ ይሆናል ለነሱም ቤተሰብ ስቲ ከነሱ ስር መራቅ አለብሽ። አንተም ብሩክ ቢሆንም ደግሞ ምንድነው ቆፍጠን በል ለመጣው ለሄደው እየደነገጥክና እንትን እያልክ መሆን የለበትም። ወንድ ልጅ ነህ፣ ቆፍጠን ብለህ ነገሩን ሲሪየስ ሆነን መዝጋት ነው ያለብህ። በፍቅረኛም ቢሆናል በሚስት መደራደር የለብህም አይደለ? አብረህ እስከኖርክ ድረስ አብረህ እንትን እስካል ድረስ አብረህ ህይወትን እስከመራህ ድረስ ህይወትን መምራት ያንተ ኃላፊነት ነው አይደለ? ሃይሚ እኮ ሴት ልጅ ነች። ሴት ልጅ እስከሆነች ድረስ ደግሞ ትደናገጣለች። ምንም ያክልም ጠንካራ ብትሆን ትደናገጣለች። አይ የምትል ከሆነ ደግሞ በመሃል ደግሞ ያንተን የሚጠልፍብህ ሰው ደግሞ ሊመጣ ይችላል። ያንተን ጠልፎ ውድ ያሹ ግሬስ ፋሚሊ ቤተሰቦች እንዴት ናችሁ? አለን እግዚአብሔር የተመሰገነ ይሁን። ያው እኔ ትንሽ በጣም ጠፍቼ ነበር። ያው በአንዳንድ ጉዳዮች ነው እና አንዳንድ በውስጥም ስጠይቁኝ የነበራችሁ ለምን ዝም አልክ? ለምንድን ነው ስለ ሃይሚና ስለ ብሩክ ዝም ያልከው? ብዙ ነገር እያላችሁ ነበር። ማለት እኔ ዝም ብዬ አይደለም ሚዲያ ላይ ያልወጣሁት በራሴ አንዳንድ ነገሮች ነው እንጂ ዝም ብዬ አይደለም። እና ውድ ቤተሰቦች በቅድሚያ ሰላም ልበላችሁ ብዬ ነው። ሁላችሁም ባላችሁበት ሰላማችሁ ብዝት ይበል። እና ምንድነው ስለ ሃይሚም ስለ ብሩክም እኔ ዝም ብዬ አይደለም ወይ ጓደኞቼ ወንድሞቼ እነሱ የሆነ ነገር ሲሆኑ እኔ ዝም ብዬ አይደለም። የተሻለኝን ነገር ሳረግ ነበር። እንዲህ በአካልም በውስጥም ብዙ ነገር እንትን ስል ነበር። ነገሩ ምንም ይሁንም ውሸትም ይሁንም እውነትም ይሁንም እንደዚህ አይነት ነገር ፈጽሞ ሊወራም አይገባም። እና እኔ እዩን ዝም ብያት አይደለም፣ ብዙ ነገር ተናግሬያታለሁ። የተሻለኝን ያክል ተናግሬያታለሁ። ብሩክንም ተናግሬዋለሁ፣ ሃይሚንም ተናግሬያታለሁ። በቃ ምንም መሆን የሌለበት ነገር ስለሆነ ይህ ማለት ደግሞ የኛ የጓደኞቹ የቤተሰቦቹ የሀገራችሁ ልጆች ብቻ አይደለም፣ የሁላችሁም እያንዳንዱ የሁላችሁም የቤተሰብ የ300 ሺህ የ400 ሺህ ቤተሰብ ኃላፊነት ነው።
እና የእናንተም ደስታ ነው እዚህ ጋር እንትን ሲል የነበረው። ሲቀጥልም ደግሞ ምንድነው እዩ ምን ጥሩ ስራ አይደለም እየሰራች ያለችው። በቃ ጥሩ ስራ አይደለም እየሰራች ያለችው። ቢሆንም ያለፈውም ታሪካቸው የሚሆንም አይሆንም ጥሩ ስራ አይደለም። እኔ የተቻለኝን ያክል ብሩክንም ተናግሬዋለሁ፣ በአካልም በስልክም ነግሬዋለሁ። በቃ ምንም ነገር ይሁን እንደዚህ አይነት ነገር ፈጽሞ ሊሆን የሚገባ ነገር አይደለም እና ቤተሰብ የጠየቃችሁኝ እንዲሁም የተናገራችሁኝ ሁሉ አላችሁ፣ የሰደባችሁኝ ሁሉ አላችሁ። ምክንያቱም እንደዚህ አይነት ነገር ሲደረግ ለምንድን ነው ዝም የምትለው? እኛ ቢያንስ ከሀገር ውጭ ነን፣ እናንተ ከጎኑ ያላችሁ ሰዎች እና ውድ ቤተሰብ ማለት አንዳንዴ የምትወዷቸውን ሰዎች ምንም ነገር ሲሆኑ ዝም ማለት በጣም ያስጠላል። በቃ ምንም ነገር ይሁን ምንም የሰው ልጅ ሲፋቀር ሲዋደድ ማየት በጣም ደስ የሚያሰኝ ነገር ነው። እኔም በህይወቴ ውስጥ የምወደው ነገር ነው። ያው ብዙ ነገሮችን ታሳልፋለህ በህይወት አብረህ ስትኖር፣ ሰው ከአብሮ ሲኖር ብዙ ፈተናዎች ይገጥመዋል እና አሁንም ሀይሚም ቢሆን የተሻለሽውን አቅም ሆነሽ ሁለታችሁ ትልቅ ቦታ ላይ ደርሳችሁ ሁሉም ሰው ማየት የሚፈልገው ነገር ነው። እዚህ ጋር ሰው የሚከታተላችሁ እዛ ሰው ሀገር ሆነው በስራ ላይ ሆነው የሚከታተሏችሁ የእናንተን ደስታ ለማየት እስከሆነ ድረስ ደግሞ እናንተ ብዙ ፈተናዎችን አልፋችሁ አንድ ላይ የመሆን ነገር ነው ማድረግ ያለባችሁ። ስለዚህ ሀይሚ አሁን የምነግርሽ ነገር ቢኖር እምልሽ ነገር ቢኖር ጠንካራ ሴት ነሽ፣ ጠንካራ ሴት ሆነሽ በዚሁ እንድትቀጥይ ነው። በቃ ማንም መጥቶ እዚህ ጋር ቢያወራ ማንም መጥቶ እኔ እርጉዝ ነኝ፣ እኔ ልወልድ ነው፣ እኔ የሱ ሚስት ነኝ ማንም ሰው ቢል መስማት የሌለብሽ ነገር ቢኖር ምንም ነገር ይሁን ለምን በፕራንክ አይሆንም በቀልድ ለምን አይሆንም እንደዛ መሆን የለብሽም ሀይሚ ስነግርሽ ማለት ነው። ስለዚህ ሀይሚ አሁንም ቢሆን አንቺን ምነግርሽ አሁንም ደጋግሜ የምነግርሽ ነገር በቃ ማለት እንደዚህ አይነት ነገሮች ማለፍ መቻል አለብሽ። እንደዚህ አይነት ነገሮችን ማለፍ መቻል አለብሽ። እሺ እንደዚህ አይነት ነገሮችን በቃ እና ብሩክም በተቻለው አቅም ነገሮችን ኮንትሮል ለማድረግ ሞክር። በጣም ይደብራል። በጣም የሚያሳፍር ነገር ነው። በጣም የሚያሳፍር ነገር ስለሆነ አንተ የተሻልክ ሰው ነህ፣ የተሻልክ ወጣት ነህ። ብዙ ነገር ማሰብ የምንችል ሰዎች ስለሆን አንተ ምንድነው እዚህ ጋር ማድረግ ያለብህ ጎበዝ ሆነ ነገሮችን ማኔጅ አድርገህ ኮንትሮል አድርገህ ተቆጣጥረህ ብዙ ነገሮችን ማለፍ ነው እንጂ በመጣው ነገር በነፈሰው ነገር ሁሉ እየተነፈሰ የራስንም ህይወት የሰውንም ህይወት ማበላሸት ጥሩ አይደለም። የምር እኔ በጣም ደብሮኛል። እንደ ሀገር ልጅም እንደ ወንድምም በጣም ደብሮኛል። የምር ስነግርህ ማለት ነው። የሚከታተሉ ቤተሰቦች አሉ አይደለ? ለነሱም እኮ ማዘን አለ። ለነሱም ግዴታ ማዘን አለብህ። ምክንያቱም የነሱም ስሜት ነው። ልክ አንተን የሚሰማ ስሜት እነሱም ጋር አለ እና ብዙ ነገር ይመጣል። ነገ መታኮ ምናልባት አንተ ጥሩ ደረጃ ላይ ስለሆንክ ነገ መታ አንተም እንደዚህ ብሩክ ምናምን ልትለት ትችላለች። አንተ ደግሞ ምናልባት ለሰው ሪስፔክት ስላለ ሊሆን ይችላል። ግን ጎበዝ ሆነ ደግሞ አንተ ምንድነው እነዛ ነገሮችን ልክ በመጣበት መሸኘት ነው። የምንም መቀበል የለም። የዛሬ 2 ዓመት 3 ዓመት ከሀይሚ ጋር ሳትተዋወቁም ሊሆን ይችላል አይደለ? ከሷ ጋር የነበረ በቃ እሷን ማስወገድ ነው ያለብህ አሁንም ቢሆን እና እህቴ አሁንም ቢሆን ይሄን መልእክት ላስተላልፍልሽ የፈለኩትኝ በቃ ሁሉም ይስመው ብዬ ነው። ይደብራል። በቃ ማለት ከዚህ በላይ እንትን አንበልኛም። በመጣውም በሄደውም ቁጥር እኛን ለምንድን ነው የምታስጨንቁን እንዴ? ሰው ከፈለጋችሁ እኮ ሞልቷል። ሌላ ሰው አይደለ ምንድን ነው መጥቶ ሙጥኝ ብሎ ሰው ነው የሰውን ደስታ እንትን ማለት። ስለዚህ አንቺ ቢሆን ስርዓት ያዥ፣ በቃ ስርዓት ይዘሽ የራስሽን ህይወት ይምሪ። አይ ምትይ ከሆነ ደግሞ እንተዋወቃለን። እሺ እዩ እንተዋወቃለን። ማውራት ካለብንም እናወራለን። ማውራት ካለብንም ወጥተን እናወራለን። ምናልባት አንዳንድ ሰው ዝም የሚል አላቅ ብሎ ምናምን አይደለም ምንም ነገር የሆነ እንትን ማለት ፈልጎ ላይመስል ይችላል። ስለዚህ የሆነ ሰውን ስሜታዊ አታድርጉ። ማናችሁም
ገና ብዙ ሰው ምን መጣባችሁ አላችሁ። በቃ ስርዓት ያዙ። አይ የምትይ ከሆነ ደግሞ አዲስ አበባ ምን ቅርብ ነው፣ ገብቶሻል? ቅርብ ነው። አዲስ አበባ ስለመጣሽ ርቀሽ ሄደሽ የሰውን ምንም እነሱ ከጎናቸው ሰው የለም ምናምን ብለሽ ከሆነ ተሳስተሻል። ገብቶሻል? ምናልባት ብሩክ የተቀበለሽ ብሩክ ቪዲዮ ያሰራሽ ሪስፔክት ስላለው ነው። ገብቶሻል? እንዲህ ነገሩን በሚዲያ ያወጣው ሪስፔክት ላንቺ ስላለው ለሰው ልጅ ሪስፔክት ስላለው ነው። አንቺን መመለስ አቅቶት እንዳይመስልሽ፣ ወይ ደግሞ ዝም ስትባይ ጊዜ ሃይሚ እኮ ሴት ልጅ ነች። ሴት ልጅ እስከሆነች ድረስ ደግሞ ትደናገጣለች። ምንም ያክልም ጠንካራ ብትሆን ትደናገጣለች። ስለዚህ አንተ ደግሞ የቤቱ አባወራ እስከሆንክ ድረስ ደግሞ ቆፍጠን ብለህ እንትን ማለት ነው። አይ የምትል ከሆነ ደግሞ በመሃል ደግሞ ያንተን የሚጠልፍብህ ሰው ደግሞ ሊመጣ ይችላል። ያንተን ጠልፎ የሚወስድ ሰው ሊመጣ ይችላል። እና ስለዚህ ብሩክ ከዚህ በላይ አልልህም፣ ከዚህ በላይ መናገር አልፈልግም። እንደ ወንድምነት ነው ስለተሰማኝ ነው። በቃ ማድረግ የሌለብህን ነገር መሆን የሌለበትን ነገር እየተካሄደ ስለሆነ እዚህ ጋር እንድታቆም ነው። አቁም። ዝም ስትባል ወይ ደግሞ ጓደኛ የለውም ወይ ቤተሰብ የለውም ወይ ነው የምታስብል አይደል? ከቤተሰብ በላይ ደግሞ ጓደኛ ነው የሚመክርህም ከጎን ሊቆም የሚችለውም ጓደኛ ነው አይደል? ሚስጥር የምትነግረውም ለጓደኛ ስለሆነ እኛ ጓደኞች ስንናገርህ ደግሞ አንተ ደንገጥ ብለህ ነገሮች ማስተካከል ትችላለህ፣ ማድረግም ትችላለህ። እሱን አድርገው ነው። ገብቶሃል? እሱን አድርገህ አሳይ። ስለዚህ ቤተሰብ ቢሆንም እናንተ እንዳትከፉ ነገሩን እንዲህ ለጠየቃችሁኝም ብዙ ሰው ጠይቆኛልና ነገሩን ያው በቀላልም ማየት ባይቻልም በከባድም ማየት ባይቻልም ነገሩ ይስተካከላል ብሎ ተስፋ አለን። ደግሞም ይስተካከላል ነገሩን እንትን ይላል። አይ የምትይ ከሆነ ደግሞ እኛ በቀጣይ መምጣት እንችላለን። ሰላምሽን ስንነሳሽ እየተከተልን ሰላምሽን ስንነሳሽ አንቺም ታቆሚያለሽ። ስሜታዊ አታድርጉን፣ እኛም ስሜታዊ አንሁን። እኛም ጓደኞቻችሁ ወንድሞቻችሁ ነን። እስከተቻልከው አቅም አንተም ጎበዝ ሆነ ጠንካራ ሆነ የኛንም ደስታ እንድትመልስልን ነው፣ ሌላ ነገር አይደለም። ወይ እናንተን ደስታ የማይፈልጉ ሰዎች ምናልባት በአካባቢ በቅርባችሁ ሊኖር ይችላል እና አውቀህበት አንተም ጠንካራ ሆነ ደግሞ ደስ በሚል ሁኔታ እንትን ማለት አለብህ ብሩክ። ስለዚህ እኔ የምነግርህ ነገር ሃይሚም በቃ አረፉና እናንተ ሁለታችሁ ተነጋገሩ። ሚስጥራችሁንም እንትናችሁንም ለሶስተኛው ግን ለአራተኛው ግን ሳትነግሩ እርስ በርሳችሁ እንትን በሉ፣ ጨርሱ፣ ዝጉ በቃ እዛው ላይ ማለት ነው። እና አንቺም በመሃል ጣልቃ ገብተሽ የማይሆን ነገር አታድርጊ። እዛም አርግጂውም ውለጂውም እሱ የሃይሚና የብሩክ የሚመለከታቸው ነገር አይደለም። አንቺም ቢሆን እዛው ባለሽበትም ልጁንም መውለድ ትችያለሽ። የዛ ያረገዝሽውንም ቢሆን አባቱን ፈልጊ መተሽ እዚች ጋር እንትን ምናምን አትበይ። የሆነ ሰውን ስሜታዊ አታድርጊ። በቃ አለቀ። ስለዚህ ውድ ቤተሰብ ያው ነገ ከነገ ወዲያ መልካም ነገር ይፈጠራል ብለን ተስፋ አለን። በቃ ምንም ቢሆን እኔ እዚች ጋር ይቅርታ ስለተናደድኩ ነው። በጣም ይቅርታ ስለተናደድኩ ነው። በቃ ለቀልድም ይሁንም ለምንም ይሁንም የማይደረግ ስራ ስለሆነ የማይደረግ ነገር ስለሆነ በቃ አቁመሽ የሆነ ወደ ራስሽ ተመለሽ። እነሱን ደስታ ማየት እኮ የሚፈልግ ስንት 400 500 ሺህ ሰው አለ አይደል የሚመለከታቸው። ስለዚህ ለነሱ ማሰብ ትችላለሽ። ያረገዝሽውን ልጅ ደግሞ እዛ ማለት አንቺ ዲስሪስፔክት ማድረግ አልፈልግም፣ አከብርሻለሁ። ያገር ሰው እስከሆንሽ ድረስ ብዙ ነገር እንትን አልልሽም። ግን በቻልሽው አቅም እህቴ ተመለሽ። አይ በዚሁ ቀጥላለሁ ተመችቶኛል የምትይ ከሆነ ደግሞ እኛ ደግሞ ቀጣይ ደግሞ ሰላምሽን እንነሳሻለን ነው። በቃ ሰላምሽን ስንነሳሽ ከነሱ ዞርት ያለሽ ነው። ስለዚህ ቤተሰብ በጣም ይቅርታ፣ ስሜታዊ ከተናገርኩኝ በጣም ይቅርታ። ለዛ ነው ብቻ ቀጣይ ደግሞ ነገ ጥሩ ነገር ይፈጠራል ብዬ ተስፋ አለኝ። ሁላችሁንም ወዳችኋለሁ። ለጠየቃችሁኝም መጥፋቴንም ለጠየቃችሁኝም በጣም አመሰግናለሁ። አለሁኝ፣ ከጎናቸው ነኝ፣ ከሁላቸውም ጎን ነኝ። ጓደኞቼ እስከሆኑ ድረስ የነሱን ደስታ ነው የምፈልገው፣ የነሱን ደስታ ነው ማየት የምፈልገው። ወዳችኋለሁ።